እነሱ ለጨረቃ አይጮሁም፣ ለጥሪዋ ምላሽ ይሰጣሉ እንጂ። በጥንታዊቷ የሐረር ከተማ ጨረቃ ሰማዩ አናት ላይ ስትወጣና የከተማዋ ግንቦች ጥላ ሲያጥሉ አንድ የተከለከለ ነገር መንቀሳቀስ ይጀምራል። ሰዎች ወደ ሌሊቱ ጨለማ ይገባሉ፣ ተለውጠውም ይመለሳሉ። ለዘመናት የሐረር ሰዎች በመካከላቸው አንድ ማስጠንቀቂያ ሲያንሾካሽኩ ኖረዋል። ሁሉም ጅብ ሆኖ አልተወለደም። አንዳንዶቹ ድሮ ሰዎች ነበሩ። ከእኩለ ሌሊት በኋላ ጆሮ ሰጥተህ ካዳመጥክ አሁንም የድሮ ማንነታቸውን ሲያስታውሱ ይሰማሃል። መለወቱ የሐረር ጀጎል ከመገንባቱ በፊት የሰላት ጥሪ በየጎዳናው ከመሰማቱ በፊት ይህች ምድር በጨረቃ መናፍስት ትመራ ነበር። እነዚህ ፍጥረታት የጨረቃ ባላደራዎች ይባሉ ነበር። አፈ ታሪኩ እንደሚለው እነዚህ ፍጥረታት ሁለት ማንነት ነበራቸው። በቀን እንደማንኛውም ሰው ይኖራሉ፣ ይነግዳሉ፣ ይጠብቃሉ፣ ልጆቻቸውን ያሳድጋሉ። ነገር ግን ጨረቃ ሙሉ ሆና ደምቃ ስትወጣ አጥንቶቻቸው ይቀያየራሉ፣ መንጋጋቸው ይለጠጣል፣ የሰው ድምጻቸውም ተሰብሮ ወደ ጅብ ሳቅ ይቀየራሉ። ነገር ግን ብዙ ሰው የማይረዳው ነገር አለ። ይህ እርግማን አልነበረም፣ ኃላፊነት እንጂ። የጨረቃ ባላደራዎች የተመረጡት በሁለት ዓለማት መካከል ያለውን ድንበር እንዲጠብቁ ነበር። በሕያዋን ከተማና ከከተማዋ ውጪ ባለው ጨለማ መካከል ክፋት ሲቃረብ አዳኞች ይሆናሉ። ሰላም ሲሰፍንና ሚዛኑ ሲጠበቅ ደግሞ ፀሐይ ከመውጣቷ በፊት ወደ ሰውነታቸው ይመለሳሉ። ከተማዋም የኖረችው በእነሱ ጥበቃ ነበር። ክህደቱ ነገር ግን አፈ ታሪክ መቼም እንደነበረ አይቀጥልም። አንድ ምሽት ከጨረቃ ባላደራዎች አንዱ የመመለሻውን ሕግ ጣሰ። ፀሐይ ከወጣች በኋላም በጅብ አካሉ ቀጠለ። ከመጠበቅ ይልቅ የሰዎችን ፍርሃት መመገብ ጀመረ። የሀገር ሽማግሌዎች ነገሩ ወዲያው ገባቸው። የጨረቃ ባላደራዎች ሰብአዊነታቸውን ከረሱ ሐረር ከውስጥ ትጠፋለች። ስለዚህ ከተማውን ለዘላለም የሚቀይር ውሳኔ ወሰኑ። የመቀያየር ኃይላቸውን አሸጉት። ከዚያች ምሽት ጀምሮ ሙሉ በሙሉ ወደ ጅብነት የተሸጋገሩት ዳግመኛ ወደ ሰው ሕይወት እንዳይመለሱ ተደረገ። የሌሊቱ ዘላለማዊ ጠባቂዎች ሆነው ቀሩ። ይህ ደግሞ ሁሉንም ነገር ቀየረው። ጅብ መጋቢዎቹ፣ የመጨረሻዎቹ ጠባቂዎች፣ እስከ ዛሬ ድረስ በሐረር የሚገኙ የተወሰኑ ቤተሰቦች የእነዚያን ባላደራዎች ደም እንደሚሸከሙ ይታመናል። እነዚህ ሰዎች ወደ ጅብነት አይቀየሩም፣ ግን ታሪኩን ያስታውሳሉ። ወደ ጨለማው ገብተው ጅቦቹን ያለ ፍርሃት ወደፊት መጥራት የሚችሉት እነሱ ብቻ ናቸው። ጅብ ከሰው እጅ ምግብ ሲቀበል ሰዎቹ ይህ ረሃብ አይደለም መተዋወቅ ነው ይላሉ። በአንድ ወቅት ምን እንደነበሩ ማስታወሻ ነው እና አሁንም ምን እየተጠበቁ እንደሆነ ማሳያ። መጋቢዎቹ ጅቦቹን አያዝዙም፣ ከነሱ ጋር ይደራደራሉ እንጂ። ምክንያቱም የጨረቃ ባላደራዎች ለሰው ልጅ አያድሩም፣ የሚያድሩት ለተፈጥሮ ሚዛን ነው። የጨረቃ ምልክቶች። ተረቱ ስለ ምልክቶች ያስጠነቅቃል። ጅቦች ከፀሐይ መውጫ በኋላ ከቆዩ፣ በዝምታ የከተማዋን ግንብ ከከበቡ፣ ሳቃቸው ድምፁን ከቀየረ አንድ የጨረቃ ታሳሪ ቁጥጥር አጥቷል ማለት ነው። ቀጥሎ የሚሆነው ነገር ደግሞ እንደ አፈ ታሪኩ ከሆነ መቼም ጩኸት የለበትም። ልጆች ይታመማሉ፣ ህልሞች ወደ ጥቃት ይለወጣሉ፣ ከተማዋ በሰው እንደምትጠበቅ ይሰማታል። ምክንያቱም የጨረቃ ታሳሪዎች ለምን እንደተፈጠሩ ሲረሱ ሐረርን መጠበቅ ያቆማሉ እና ማደን ይጀምራሉ። እውነተኛው ትርጉም ይህ ስለ ጭራቆች የሚነገር ታሪክ አይደለም፣ ስለ ራስን መግታት የሚነገር ታሪክ ነው። የሐረር የዌርወልፍ አፈ ታሪክ እንደሚያስተምረው ጠላት ጨለማ አይደለም፣ ቁጥጥር የሌለው ጨለማ እንጂ። የጨረቃ ታሳሪዎች የሰው ልጅን ጥቃት፣ ረሃብና ፍርሃት ከከተማዋ እንዲያስወግዱ ተመርጠዋል፣ ሰዎቹ ራሳቸው አውሬ እንዳይሆኑ። ውሉ አሁንም በሕይወት ስላለ ጅቦቹ አሁንም በሌሊት ይመጣሉ፣ ጨረቃ አሁንም ትጠራቸዋለች። እነሱም ምላሽ እስከሰጡ ድረስ ሐረር ትቆማለች። ነገር ግን አፈ ታሪኩ እንደ ሁል ጊዜው በተመሳሳይ መንገድ ያበቃል። ጅቦቹ በጨረቃ ስር መሳቅ የሚያቆሙበት ምሽት፣ ከተማዋ ጨለማውን ለብቻዋ የምትጋፈጥበት ምሽት ነው። በዚህ ጊዜ ግን የሚለወጥ ማንም አይኖርም።